ሰላም ሰላም ፋሚሊ እንዴት ናችሁ? ሰላም ናችሁ? ገኒ ይባላል። እንዴት ናችሁ? ሁሉ መልካም ነው ያለው ፈጣሪ ይመስገን። ዛሬ በአዲስ ሀሳብ በአዲስ ርዕስ ተከስቻለሁ። ምንድን ነው አዲስ ርዕስ ብትሉኝ ይሄ ለእናንተ ነው። የሰው ህይወት ውስጥ ዘው እያላችሁ የምትገቡት ሰዎች ማለት ነው። ለእናንተ ነው ቪዲዮ መሰላችሁ። የሆነ ቪዲዮ እየተዘዋወረ ነበር ሶሻል ሚዲያ ላይ ማለት ነው። እየገባችሁ አባዬ አላት እማዬ አላት። ምን አገባሽ? ምን አገባክ? ሰው ለመወደው ሰው ትፈልገ ነገር እኮ ማለት ይችላል እኮ አይመለከትም። የህይወት ውስጥ አትግቢ ዞርሽ። የአንቺ ህይወት ውስጥ ብዙ ስራ አለ። ብዙ ቤት ስራ አለብሽ። እኔ ቆንጆ እረሻ ፎከስ አድርጊ። የራስሽ ህይወት ውስጥ ፎከስ አድርጊ። ሰው ህይወት ውስጥ አይመለከትሽም ወይ አይመለከትም። ሰው ለመወደው ይገባዋል። ለመልካም ሰው፣ ለመልካም ሴት፣ ለመልካም ሴት የእናት በእርግጥ እናት ቦታ የምተካ ሰው ማንም ሰው የለም በዚህ ላይ። ግን ስም እኮ ማንም ሰው እኮ ይጠቀማል። ለምሳሌ የስም ገነት ነው። ሌላ ገነቶች ብዙ አሉ። ልክ እነዚህ ዩኒቨርሲቲ ላይ ግን ለመልካም ሰው ይገባል ብዬ ነው የማስበው በበኩሌ እንዳንድ ግለሰብ። ለምን ለማናውቀው ሰው እኮ ስሙን ለማናውቀው ሰው እናት እንላለን እኮ አባት እንላለን እንዴ። ለምንወደው ሰው ብንለው ምን ችግር አለ? ግን ይህን ስላችሁ እንዳትከፉብኝ፣ ቅርታ አድርጉልኝ። ከቅርታ ጋር እና ለተጠቀምኩት ቃል ሰው እና እኔም ይመለከተኛል። እኔም ሳላቅ በህይወት ውስጥ ብዙ እያልኩት ግን ብዙ ሁለት አይቻለሁ። የኔ አባት ስትለው አይነች የኔ አባት ስ አባቴ ብታ ምን ችግር አለ እንዴ? ችግር እኮ የለውም እኮ ኖ ፕሮብለም። ኪስ ምንድን ነው ለመልካም ነገር ነው የምንጠቀመው። ገብታችኋል? እና ይሄ ነው የምላችሁ ውዶቼ። ወዳችኋለሁ፣ አከብራችኋለሁ፣ አፈቅራችኋለሁ። ወዳችኋለሁ እንጂ አላፈቅራችሁም። ምክንያቱም አልችልማ እናንተ መፍቀር